እርግጠኛ ነሽ ፍቅረኛሽ ነው በይሳ ፍቅረኛሽ ነው አንቺ ያምሻል እንዴ ልቀቂ ስሚ ልንገርሽ አይደለ ስርዓት በእናትሽን ልንገርሽ አይደለ ስለማከብርሽ ነው ተከበሪ ሲቡ እኔም ስለማከብርሽ ነው እንደዚህ አይነት ነገር ጥይነት ከተባለ ለምንድን ነው አንቺ እንዴ ነው የሚያረግሽ ቆይ ባለጌ ነሽ በዚህ ልክ ባለጌ መሆንሽን አላውቅም ነበር እጅሽን አትጣቁሚ ስንስራለ አኖርሽ ጻጉሪን ያልሽው ልቀቂ ልንገርሽ አንዴ አጋጫችሁ ለምንድን ነው የምትጣ አንቺ ከኔ ጋር መስራት ማትፈልግ ከሆነ እኮ መናገር ትችል ነበር አይደል ነግሬያለሁ እኮ ይባል እኔና አንቺ አቁመናል አይደል እንደዚህ የሚያጋጨን ነገር የለም እኔ ነግሬሻለሁ አይደል ዴቭ እና ከጓደኛዬ ጋር ቪዲዮ መስራት ፈልገው አዎ በቃ ፈለኩ ከሷ ጋር መስራት ዴቭ ነው ያላ እንደመኖር እንዴት ነው የምትችለው ሰላም ውድ ቤተሰቦቻችን እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ከናንተ ናፍቆት ውጪ ደህና ነኝ እግዚአብሔር ይመስገን አለው ዛሬ እንግዲህ በምን ዙሪያ እንደመጣው ያው ታውቁታላችሁ ብዬ አስባለሁ ምክንያቱም እኔና ዴቭ ተጣልተን ግን በጣም ይቅርታ አድርግልኝ ብዬ እየጠየቅኩት ነውና ወደ ፍቅራችን እንመለስ እያልኩት ነው ግን በጣም ተናድጃለሁ እንደዛ ያደርጋል ብዬ አላሰብኩም ማለት የተለቀቀውን ቪዲዮ አይታችሁታል እናንተም ብዬ አስቤያለሁና ቪዲዮውን ሳይ በጣም ነው የደነገጥኩት ከምላችሁ በላይ ማለት ነውና ቪዲዮ ለዚያውም ከመወዳት ጓደኛዬ ጋር የውስጤን ከማዋያት ጋር ነው ቪዲዮ ሊሰራ ነው ከዚህ በኋላ ብሎ ለናተ ቪዲዮ የለቀቀው እንደዚህ አይነት ቪዲዮዎችን የሰራውና በጣም ደብሮኛል የምሬን ነው የምላችሁ መናገር ይችላል በቃ ተናግሯል ግን በዚህ ልክ ይጨክናል ብዬ አላሰብኩምና ብቻ ምን ልበላችሁ በጣም አናዶኛል በጣምም ገርሞኛል ምን ማለት እንዳለብኝም ግራ ገብቶኛል ብቻ ያለውን ነገር ሲቡን ጠርቻት ከናንተ ጋር እናንተ ፊት ልጠይቃት እፈልጋለሁና ዛሬ ሲቡ ጋር ደውዬላታለሁ እስኪ እሷ መታ ምን ለራስ መጠየቅ እንዳለብኝ አላውቅም የምሬን ነው የምላችሁ ማለት ምንድነው የምታደርጉት እናንተ በኔ ቦታ ብትሆኑ መተው ወይስ መጠየቅ ወይስ ደግሞ መጣላት አላውቅም ምን አይነት ግራ የሆነ ስሜት የተሰማኝ እንደሆነ እኔ ብቻ ነኝ የማውቀው በኔ ቦታ ያለ ሰው ነው ሊያውቀው የሚችለውና አላውቅም እንዴት እንደሚሆን ግራ ገብቶኛል ብቻ ሆነም ቀረ ሲቡ ጋር ያለውንም ነገር እሷ ለራሱ እሺ ማለቷ ብቻ አላውቅም እስኪ መታ ያለውን ነገር ከናንተ ጋር በደንብ እናወራለን እናንተ ፊት መጠየቅ ስለምፈልግ ነው ዛሬ መጣሁትና ያለውንም ነገር መተውም ካለብኝ ማድረግም ካለብኝ እንዲህ ዝም ብዬ መተው አልፈልግም እና ለናንተ ማሳወቅ ያለብኝን ነገር አሳውቄ ማድረግ ያለብኝን መሄድ እስካለብኝ ጥግ ሄጄ ነው ከዴቭ ጋር ያለኝን ነገር ማቆም ፈልገው እንደዚህ በቀላሉ የሚቆም ነገር አይደለም እሱ ለምን እንደዚህ እንዳቀለለው አላቅም ያሁን ላይ ቅርታ መጠየቅ ምናምን በቃ ብቻ ማስመሰል መስሎታል አላቅም እኔ ግን ከልቤ ነው የጠየቅኩት የነበረው ማርያምን እኔ በቃ ማድረግ ያለብኝ ነገር እያደረኩኝ ነውና በዚህ ልክ ቢረዳኝ ደስ ይለኛል እና ዴቭ ዛሬ አልጠራነውም አያውቅም እዚህ እንዳለን ሲቡ ጋር ግን ደውዬላታለሁ እንግዲህ ከሲቡ ጋር ያለውን ነገሮች ስትመጣ እንቀጥላለን ማለት ነው ቤተሰቦች የትም እንዳትሄዱ ተከታተሉን ያለውን ነገር እንግዲህ እናሳያችኋለን ማለት ነው ውድ ቤተሰቦቻችን እንግዲህ ሲቡን እየጠበቅናት ነው ሲቡሻ ምን አንዳቆይ ለነገሩ ባጃጅ ተወዷል ለሳ ነው ያስቸግራልና የመጣች ነው እንግዲህ ላለመናደድ እጥራለሁ ምንድነው እንዴት ነሽ ሲቡሻ ተነሽ አለሽ አታስቂ አምሮብኛል አቃል ማርያም ሲያምር አመሰግናለሁ ሰላም ባያችሁ አይ ቤተሰብ እንዴት ናችሁ
ሰላም ነው መተናል እንግዲህ ሲቡ እንዴት ነሽ? ታነሽ አይደሽ አፍተሻል። ትላንት ስልክ ደውላ አታነሽም? አዎ እኮ በእነሱ አልተመቸኝም ነበር። አጣድፍሽኝ ግን በሰላም ነው? ይሁን የምጠይቅሽ ነገሮች ነበሩና ምንድነው? ቁጭ እንበል አይደለ? ቁጭ እንበል። እስኪ ቆየሽ ግን ማለት ባጃጅ እንትን አዎ እኮ መንገድ እንትን ነበረ። ደግሞ ከቤት ሳልወጣ ነበር የት ጋር ነሽ ምናምን አልኩሽ። ያ ያንቺ እንትን ተጋብቶብኝ ታውቂያለሽ። ሲቡዬና ዛሬ ጠይቅሽ የምፈልገው ነገር አለ። ምን መሰለሽ? ማለት ታውቂያለሽ ምን ያክል እንደምወድሽ ታውቂያለሽ። እና ካንቺ ጋር እንደዚሁ በቃ ዝም ብሎ መቀያየም አልፈልግም። አይደል? እንደዚህ ያደረግሽ እንደዚህ ሆንሽ አንብዬ ካንቺ ጋር መጣላትም ሆነ ካንቺ ጋር መለያየት ጓደኝነታችንን ምናምን ማጣት አልፈልግም። በጣም ስለምወድሽ ማለት ነው። አሁንም ቢሆን ያለኝ ንጹህ ፍቅር ነው ላንቺ። ግን እያደረግሽ ያለሽው ነገር ደስ አላለኝም። ትላንት የተፈጠረው ነገር ማለት እንዴት አሰብሽ? እንዴት እሻልሽ? ምንድነው? ማንን? ትላንት ቪዲዮ አይቼ ነበር ከዴቭ ጋር ይለቀቃል። እሱን አይነት እንደ እኔ ደግሞ ምን አድርጌ ነው ብዬ ምን አድርጌ ነው እንዴ? ከዚህ በላይ ማለት ከዚህ በላይ ምን ታደርጊያለሽ? ይሄ ምን አደረኩኝ ማለት አንቺን ሊያስከፋሽ የሚችል ነገር ምን አደረኩኝ? ከዴቭ ጋር ያለውን ነገር ነግሬሻለሁ ማለት ምን ያክል የተጣላን እንደሆነ እና ጥሩ ሁኔታ ላይ እንዳልሆንና ምን ነግርሻለሁ፣ አሳውቅሻለሁ ማለት ያለውን ነገር ምናምን ነግርሻለሁ። እንገናኛለን፣ እናወራለንና ትላንት አንደኛ ነገር ቪዲዮውን አይቼ ደብሮኝ ነበር በጣም ማለት ነው። ምኑን ያስደበረሽ ማለት ምን የተለየ ማለት እንዴት አያስደብርም? ከፍቅረኛዬ ጋር ነበርሽ መኖርሽ ኖርማል ነው። ኖርማል ነው እኮ ከኔ ፍቅረኛ ጋር መሆንሽ ችግር የለውም። ግን ከሄርካ ጋር መሆን አልፈልግም፣ ከሄርካ ጋር መስራት አልፈልግም እና ስለሷ ስም አታንሽብኝ ምናምን ሲልሽ በእርግጥ አንስተሽ ነበር ስሜን ልታነሽ ሞክረሽ ነበር። አይኖ አውቃለሁ። ግን እንዳታነሽብኝ ሲልሽ በዛ ላይ ደግሞ ሲቀጥል አብረን ከዚህ በኋላ እንሰራለን ሲልሽ መስማማትሽ ትክክል ነው። አንቺ አሁን ያሰብሽሽ በእርግጥ ፍቅረኛሽ ስለሆነ ሊደብርሽ ምናምን ይችላል። ግን ሄርካ አንቺ የራስሽ ነገር ነው የምታውቂው። አንቺም በእርግጥ ሁለታችሁም ጓደኞቼ ናችሁ። እሱም በፊናም ያሳልፈውን ነገር እናውቃለን። አንቺም በፊናሽ ያሳለፍሽን ነገር አውቃለሁ። ግን ይሄ ልጅ በጣም ተጎድቷል። ሄርካ መስራት ይፈልጋል እና እኔ ባበረታታው ምን ችግር አለ? ጓደኝነት ማለት እኔ አንቺ ጓደኛ አይደለም ሲቡ ማበረታታት በዚህ መልኩ ነው ማበረታታት። አንቺ እኮ ማድረግ ያለብሽ ከቻልሽ እንኳን መሆን ያለበት ቢሆን እንኳን አንቺ እኮ እኔና እሱን ጠርተሽ ማስታረቅ ነው ያለብሽ እንጂ እሱ ጠርቶሽ እንስራ ሲልሽ ማሳት ነበረብሽ። ቆይ አንቺ አሁን የምትይው እኔ ምንም ነገር እስከዛሬ በእናንተ ማለት ምንም አድርጌ አላውቅም። ማድረግ አይደለም ሲቡ። ይሄ እኮ ማለት አንዱ የህይወቴ ሄርካ ተረጋጊ በማለት እኔ አንቺ ምንድነው እንጂ እንትን እያለሻለሁ ምንድነው? እኔ እወድሻለሁ፣ አከብርሻለሁ። እባክሽ ታውቂያለሽ፣ አንቺ ያለኝን ቦታ ታውቂያለሽ። እኔ ያንን ቦታ እንዳጣው አታድርጊ። ሲቀጥል እሱ እንደዛ ስላለሽ ብቻ እኮ አንቺ ልትስማሚያችሁ መስማማት የለብሽም ነበር ሲቡ። ሄርካ ቆይ ዴቭ አንቺ እንደውም እኔ እንደሚገባኝ ከሆነ ይሄ ልጅ ባንቺ ምክንያት ስብርብሩ ወጥቷል። ማለት ራሱ አንድ ነገር ነው ታውቂያለሽ አይደለ? የተፈጠረውን ነገር ታውቂያለሽ። ስለዚህ እኔ ያደረኩትንም የሆነውንም ነገር አስረድቼሻለሁ። እንደ ጓደኛ አውርተናል አይደለ? መፍትሄ ነው መፈለግ ያለብሽ እና እኔ መተው ነው ያለብሽ። ምን አደረኩ? አንቺንም እንኳን አልተውኩም። ግን ይሄ ልጅ ደግሞ ተማሪኛ ነው እያወራሽ ይሄ ልጅ ደግሞ ማገዝ ባለብኝ ሰዓት እንዳግዘው ከፈለገ ከጠየቀኝ ምን ችግር አለው? ይሄ ልጅ ቢያንስ ካለበት ነገር እንዲወጣ ባደረግ ምን ችግር አለው? አንቺ ካለበት ቦታ የምታወጪው ከሱ ጋር አብረሽ ስራ በመስራትና ፍቅረኛ ለመሆን ማሰብ ነው። ፍቅረኛ ለመሆን ሳስብ ያደረኩት ነገር አለ ወያይሽ ነገር አለ። ወይኔ ሲቡ የሆናችሁትን ነገር አይተሽዋል? ቪዲዮን አይተሽዋል? ምን ችግር አለ ሲቡ? እኔ ጓደኛዬ ስለሆንሽ ነው እንጂ እንደዚህ ሆኚ ላወራሽ። ሲቀጥል ሲቡሻኔ ያደረግሽው ነገር ትክክል አይደለም እያልኩሽ አሁንም ቢሆን ለቤተሰብ ላሳውቅ ነው አግባብ ባለው ሁኔታ አንቺ ላናግርሽ እየሞከርኩኝ ማለት። አይ እኔ ምንም
እውነቱን ለመናገር እኔም በርግጥ እወድሻለሁ አከብርሻለሁ ግን እማቃችሁ እኩል ነው እኔ ከዴቭ ጋር ምንም ነገር እንደሌለኝ ጠንቅቀሽ ታውቂያለሽ ጠንቅቄ አውቃለሁ ለዛም ነው አሁን እንደዚህ ተረጋግቼ እያወራሁሽ ያለሁት ሌላ ሴት ብትሆን ኖሮ እንደዚህ ላወራሽ አልችልም ሌላ ሴት ብትሆን ኖሮ እንደዚህ ላወራሽ አልችልም ምን ይሁን እያልሽ ነው አንቺ እንዴት ነው ስቡ አንቺ አበባ እኮ ሰጥቶሻል አበባ ሲሰጥሽ ተቀበልሽ ምን ችግር አለ ሚኒ ጉዴ ከምንም ችግር እኮ አበባ ምንም ችግር የለውም ለዚያውም ቀይ አበባ ሲሰጥሽ መቀበል ከዚያ ደግሞ አዝሎሽ መሽከርከር እኔ እኮ እዚህ ጋር እያደረኩ ያለሁት ቢገባሽ እያደረግሽ ያለሽውንማ አንቺ እያወቅሽ አይደለም ጭንቅላትሽ እየሰራ አይደለም በእናትሽ በቃ ደህና ወይ ምንድነው እኔ ካንቺ ጋር እንደዚህ ለምንድን ወሬት ነው ሲቡ ሳንጨርስ አይተም ለተይጃለሽ ሄርካ በእናትሽ ቀቂኝ አይ ለደና ነገር የጠራሽ መስሎኝ ለደና ነገር ማለት ፍቅረኛዬ ጋር እሰራለሁኝ እያልሽ በዚያ ላይ ደግሞ አበባ ሲሰጥሽ እየተቀበልሽ በዚያ ላይ የተዛዘላችሁ የሆነችሁት ነገር ለራሱ በጣም ነው የሚደብረው የምሬን ነው የምልሽ እኔ አንቺ ስለሆንሽ ነው እንጂ እዚህ ጋር ቆሜ ሄርካ ልንገርሽ እሺ እኔ አንቺንም እሱንም ማቃችሁ በኩል መንገድ ነው አይደለ በዚህ ጋር አንቺንም ምንም ያስከፋሽ ነገር አላደረኩም እሱ ደግሞ እንዳግዘው ፈለገ ጠይቀኝ ጓደኛዬ ነው የሚችለውን ያክል እሱ ካለበት ዲፕሬሽን ማውጣት ይችላል አንቺ ድብርቱን በዛ መልኩ ነው ልታወጪለት እቺ ስለዚህ ቀጣይም ፍቅረኛ ይሁኝ ካለሽ ከድብርቱ ለማውጣት ብለሽ ፍቅረኛው ትሆኛለሽ ማለት ነው እሱ እንደ ሁኔታ ይወሰናል አላውቅም እሱን ግን ሲብለም አንቺ ከጭንቅላቴ በላይ ይሆንሽ ነው ምንድነው ሲጀምር የእናንተ ነገር አንቺ ትፈልጊዋለሽ በፈልገው እኮ ነው ድሮ ማለት ነው ያስተዋወቅኳችሁ እኔ ነኝ ታውቂያለሽ በፈልገው ኖሮ